ሰላም እንዴት ናችሁ የቲዘር ቤተሰቦች? እናይስተልን እንዴት አመሻችሁ አላችሁ አደራችሁ? መተናል እንግዲህ ከአንድ ሳምንት በኋላ ያረጋገጠን በክለቦቻቸው ስለሚያፍሩ ማሊያ አይጠቀሙ ምን ማድረግ እንችላለን? ማሊያ አይጠቀማሉ retro አሪኬን ደጋፊ ነህ አንተ? አሁን በጣም ተናግሯል እሱ የሃሪኬን እንዲበላ ይፈልጋል። እኔ በዛሬ እንኳን የሱን ክብር እኔ ማድረግ ይችላል ነበር። እኔ ላንተ ላደርግልህ ይችላል ነበር። ከፊት ለፊት አመጣው ከጀርባ ራሱ ነጭ ፍላግ ነው በቃ በጣም ፈርቶ ነበር። እንዴት ነው እኮ ያረጋገጠውን አርሰናል ትላንት ተሸነፈ ኧረ ምንም ሊቨርፑል ነው አርሰናል እንዲጠበቅ ፈልገው ነበር። ኦቨር ማይ ዴድ ቦዲ ነው ያለው ሰውያችሁ አይደለም ያለው ግደሉኝ በቃ እንደው ተስፋ ቆርጠም ሲባል ምን አለ? ተስፋ መቁረጥ ምንድነው አለ። ግን አየነው እኮ ተስፋ ቆርጦ ትናንትና አልገባችሁም? አይታችሁታል አይደል? ማርቲኔሊም ከየት መጣ ሳይባል ለማድሪድ ጌም ደርሳለች። ከዛ ኢሳተው ኳስስ ኦፍሳይድ ነበር ባይገርም ግን ሳተው አስበው ኦፍሳይድ ነበር። ሳተው ኳስ ባዶ ጎል ስቶ ኦፍሳይድ ነበር። ደስ ይላል ነበር አግብቶት ጨፍረን ኦፍሳይድ በጣም አይ አጨፍሩማ የመስመር ላይ ነው አጫውቷል። ግን ኦፍሳይድ ቢሆን ነው ባይሆን ግን አስበው ያን ደሳተ አይ ገና አልገባም። ግን ለማድሪድ ግን ይደርሳል። ለማድሪድ ማፊት እኔ ሳካ ማይታወቅ ነው ብሎክ ሴት ፒስ ኤክሳይትድ የሆንኩት ጌም ነው አርሰናል ከማድሪድ ለማየት በቃ ያስጨነቃችሁ ይችላል። በጣም ደስ ብሎኝ በቃ ማየው ጌም እንትናስ በእናትህ ልጃችሁ እንዴት ነው ስታዩት? በሰው ማሊያ ስታዩት ኬቨን ነው ማለት ነው ኦቢ ምንም እድል እየሰጡ አይደለም። ግን ለምንድን ነው እንዴ አንተና ገብቶ እኮ በቃ ገራሚ ነበር። አንተ ገብቶ ማንንም ተከላካዩ ኬቨን ነው ያ ወዴ ገብቶ አንተ ደጋፊ አናሳኮ ማለት እኮ ማን ነበር ይቀለ ማርቲኔሊ ነው እንደዛ ቢታሪያ በቃ እናንተ ጨርሰ በቃ የሰው ጓዳ ውስጥ ነው መግባት ጀመርካ። በቃ አሰደክ በጣም የሚገርም ሰው ነው። ወጣት ነው ያገኘነው አማለች አሞሪም አኮራችበት። በዛ የሆነ ኳስ የሚገርም ራና ሄዶ እኮ ልጁ ከሴንተር ባክ ሞክሯል ወደፊት አሚዶ ነገር የሚገርም ልጅ ነው። አይ ስናየው ጥሩ ነው። ራይስ አገባ እንጂ ኦልሞስት ፔናልቲውን እኮ አሰጥቶታል እኮ አይደል? ለካ የእጁ ኳስ ሄዶበት ወደ እጁ ሄዶበት በደንብ ይሰጣል። ዲኮ ነው እዚህ ጋር ለምን መሰለህ ማስተው ፔናልቲ የሚሰጠው ዶ ታይቶ እኮ አልሰጠም እኮ ያስቆመው ነበር ወዲያው ቼክ ተደርጎ ፔናልቲ ቢሆን ያስቆመው ቼክ ስለተደረገ ቀጥታ ተባለ እኮ ማለት ነበር እኮ ቼክ ተደረገ። ብዙ ደቂቃ ነው የፈጀው ከእጁ ኳስ በኋላ ብዙ ደቂቃ ነው። ከዛ በኋላ ቼክ ተደረገ አይደለም ተባለ እዛው ሳይሞከር በጣም ትልቅ ምክንያት መከራከሪያ ፖይንት ነበር። ኳስ ብሎ ራይስ ባይገላግል አቤት ሆይሉ እንደገና አጥቂ አይደለም አጥቂ አይደለም ቴክስቱ ዳርዊን ያልኩት ዳርዊን አንተ ሜሲ አይደለም አይ እዚህ ጋር የራይስን ኮንትሮል አየሽና እኔ ኦጅሎጅን ማለት ነው ኮንትሮል አይደለም ልክ ባለፈው ማገባ አሲስት ፔያት ያሰጠማ ማም ነገር እንዴ አንተ ያከተረኝ እኮ ሳልገፈው ነው ማለት ሁለት ኳስ አንዱማ በስማ አንዱ ኦሬዲ ጋብሪኤል ያወጣው የራይስ ታክል አረጋው እሱም ሲጀምር ግራኝ ነው። ምን ሊያረግ ወደ ቀኝ እግሩ ይወስዳል። ወደ ቀኝ ወስዶ እኮ አመቻቸለት እኮ ራይስ ገብቶ ታክል እንዲገባ። አይ የራይስንም እዚህ ጋር ብቃት አለማድነቅ ራይስ ኢንተርሰፕት ያደረገበት ወይ ሪስክ ራይስ ኢንተርሰፕት ያደረገበት መንገድ እናደንቀዋለን። ግን ትንሽ ኮይኑ ትንሽ ሻል ያለ ጫዋች ቢሆን ያገባል። ትንሽ ዚርክዚ ያገባው እንዴ በጣም ተስፋ አንተ ሜሪኖ እኮ ከአጥቂ ጋር ምናምን እኮ ስለነበረች ሞይኖ ታገባው ነበር። ሞይኖ አራው ሲሻላል እኮ ሜሪኖ ይበልጣል ጎል እኮ አይገርም። ፕሮባብሊ ዛንታ ላይ ያገባው ሁለት ራሱ እኩል ያደረገው። ከዛ በፊት ሊቨርፑል ተስታግብቷል ሊሆን ይችላል። ምንም ጥርጥር የለውም። እንደ ወይለንድ ተጫዋች ፕሪሚየር ሊግ ፎከሳችን ቻምፒየንስ ሊግ ነው። 15 ነጥብ ቀሪ ጨዋታ ያለው ቀነስከው በጣም ብዙ ቀሪውን በጣም 12 ነጥብ ነው። ግን ምንድነው ቼልሲ ከ6 ፖይንት ዲፈረንስ ነው ከኛው በዚህ ሳምንት ሰገጥበን ኖቲንግሃም ጋር እኮ 4 ነጥብ ከኖቲንግሃም ከቼልሲ 6 ፖይንት ዲፈረንስ ሆኖ ፌስ ቱ ፌስ ይገናኛሉ።
እሑድ ቼልሲ ካሞን ቼልሲ ምን አደረግን? ርቀን ማለት ቆይ በ25 ፈለግ ነው። አሁን ለምሳሌ 5 ጌም ካሸነፍን አርቴታ ላይ ጨበጭብል ነው። አርቴታ ቆም እሷን ነው የፈለክ ያለው። እሱ ከፈሉ ለማድረግ ይፈልጋል። አሰልጣኝ ያጨበጭባል እንዴ? ሁሉም ስታፍ ደግሞ መሰለክ የሚያናደው ለአርቴታ ሁለተኛ ጊዜ እኮ ለሊቨርፑል ያጨበጭብ ሲቲ ላይ ሆነ ሊቨርፑል ያጨበጭባል። ሊቨርፑል ሲበላ 2019 ላይ ነበር ወጣ እንዴ ያች ሁለት ጊዜ ያጨበጭብ። ኢማጂን እንግዲህ ምንድነው ሻምፒየንስ ሊግ ነው አይታል። ሻምፒየንስ ሊግ ያ የዛሬ ሳምንት አርሰናል ሻምፒየንስ ሊግ ጥሩ ሄዳል ሲል ማን ነው ፒኤስቪን ተቸገ? ፒኤስቪን ካለፈ ነው ያለው እሱ ነው እንጂ ሌሎቻችን ሰተናል። ግን ማን ነው ብዙ ዘንጦ ያልፋል ነው ያለው። ሌሎቻችን ማለት ዘንጦ ያልፋል። እኔም ትንሽ ፈርቼ ነበር። እኔ ካልፋል ብያለሁ። አግም ሚራክል ያለፈ ብለሃል። ከሱ ሚራክልስሊ ነው 7 ጎል እኮ እነሱ ሚራክል እኮ ነው የሆነባቸው ለአርሰናል ከፈች። በጣም ሚራክል የሆነባቸው 7 ጎል አገቡ። ግን በተቃራኒው ሚራክል አይቆ አርሰናል ድሮም የሚቸገረው እኮ አሁን ትናንት ዩናይትድ እንደነበረው ሲገግም ነው እንጂ ደግሞ አርሊ ያገባችሁ ተመቻችሁ። በቃ የሚከላከል ቲም ላይ አይሆነ ዩናይትድ ትናንትና ከረፍት በፊት እኮ በቃ በጣም ቡሩኖ አንዳችን አጋጣሚ ያገኘ እንጂ አፈግፍጎ ነበር በጣም ሲጮት የነበረው። እኛው በዚሁ ጥፍ ብለን ሻምፒዮንስ ሊግ ውስጥ እንግባሻው ገብተናል። ይሻላል እንጂ ስለ ትናንትናው ጨዋታ ማውራት ትርጉም የሌለው ጨዋታ ምንም አሸነፍክም። ብሩኖ መጨረሻ ገባ ወይኔ ብሩኖ ገባ ያለን መልሰኝ ነው በቃ ሮጬ ወደ ጎሉ እጅኩ አሁን ራያን ያደነቃችሁ ሁለት ሴቭ ነው ከዛ በፊትም ፍሪኪኩ ላይ ግን በጣም የፖዚሽኒንግ ችግር በጣም አለበት። እዚህ ጋር ሸፈን ሻይ ቤት አይከፍትም እንዴ? በጣም አስፍቶ ነው ቆሞ ፍሪኪኩ ያጠፋል። መደገፍ ነው ያኛው አንግል ላይ ግርግዳ ያለው ይሆናል ይዘላሉ። መሬት ላይም ተጋድሟል። ምንም ችግር የለም። ኮንፊደንስ እኮ በጣም ሰጠዋል እኮ ዝም ብሎ መጪው እንዴ መጪው በጣም የሆነ ነገር መጠበቅ አለበት። የቻለ ነገር ኮንፊደንስ ሰጠው በጣም ወደ ጥፋት አይክሶናል ብዬ አስባለሁ። የፈርናንዴዝን የመለሰው ኳስ ራይስ ግን ሰለብሬት ማድረጉ እንዴት ነው? የእንትና ጊዜ የብሩኖ የመለሰው ለጊዜ እንትና እንዴት እንደዞረ በጣም ታምኖች ነበር። ማዝዋሪ እሷ ሲታ ነበር። ማዝሬ የሰከንድ አፍ እኮ ማዝሬ ጥፍሮ ሁሌ ነው አሪፍ ነበር። ሁሌ ነው ሰከንድ እንደዚህ ሁሌ ጥሩ ተጫወተ። ከፈጠረ በኋላ በደንብ ተጫወታል። አንድ የታየው ነገር ትላንትና አሞሪም በቃ ተጫዋች ቢያገኝ ጥሩ እንደሚሰራ ነው። ተስፋ ቆርጦ አርሰናል መድከሙ አይደለም ነው የአርሰናል መድከም አለ መድከም አለ ግን የሆነ ፍንጭ አለ። ይሄ ቡድን በቃ ገባ። አሁን ዶርጉና ዳሎ በተለይ ዳሎ ሆነበትና ዳሎ እኮ ይሄ በቃ ያ ቦታ የዳሎ ቦታ ደግሞ ለሲስተሙ ወሳኝ ነው እንግዲህ እዛ ቦታ ላይ ለመጫወት። ስለዚህ ያ ተጫዋች ይዞ እንደዛ እንቅስቃሴ ያደርጋለሁ ማለት ከባድ ነው። ስለዚህ ተጫዋቹን ቢያገኝ ጥሩ ቡድን ይሰራል ተብሎ ተጫዋቾች ፍንጭ አግኝታቸዋል። ፍንጭና ተስፋ ነው በቃ ዩናይትድ እኔ አሁን እንደ ዶጎ አይነት ተጫዋች ምናምን ነገር አሁን ከዚህ በኋላ አንድ አራት ዓመት ስለሚገዛ ለአጫዋት ይሆነኛል ብሎ የሚያስበው ማንን ያመጣል? 15ኛ ያለው የመጨረሻ 10 ውስጥ ፕሪሚየር ሊግ ደግሞ ቴብል ላይ እንዴ ሲታይ አብዛኛው እስከ 10 ምናምን ያልፋል። አላየውም ራሱ ግድም የለኝም። ጥሩ ነበር ከእንትን ጋርም ጥሩ ነበር። ሁለት ጌም ተካታይ ጥሩ ነበር። ዩናይትድ ከሶሲዳድ ጋርም ጥሩ ነበረ። ጥሩ ነበረ። ከዩናይትድ ጋርም ጥሩ ነበረ። በጣም መጣችሁ። ወደ ቻምፒየንስ ሊግ እንግባ። የላስቲኮች እንዴት ነበሩ? ከጠበቅነው ውጪ ወጣ ያለ ውጤት ምናምን ነበር። ሊቨርኩሰን በጣም በደንብ ነው። ኧረ እናንተ ናችሁ ሊቨርኩሰንን የጠበቃችሁት። እኔ ሊቨርኩሰን ያልፋል ብዬ አንተ በተለይ እኔም ያልፋል ነበር። ጃቪ በቃ እስቲ እስካሁን ድረስ ከጃቪና ካምፓኒ አይገናኙም። ጃቪ ይበልጠው ግን ሁኬር 3-0 ምንም ልከራከር አልችልም። ሙኒክ ብያለሁ በቃ
ሌላ አስደናቂ ቤኔፊካ አይ ቲንክ 1-0 ኤክስፔክት አላደረግንም። ባርሳ ተቸግሮ ነው። ግን ጠብቀናል፣ ተነጋግረናል። 20ኛው ደቂቃ እኮ ነው ቀሻሉጣበት ምናችሁ ነው 20ኛው ደቂቃ ከዛ እኮ እንደ እንትና እኮ ነው እንደ አሊሰን እኮ ነው 7 ነው 8 ሴቭ ያደርገው። አዎ በጣም የሚገርም ነበር። ከዛ ኮሼሊ ተከላከለ እና በዛ ፐርፎርማንስ የተነሳ ደግሞ 1 አመት ኮንትራት ይሰጡት ነው። የሚገርመው ግድ ይላል እናንተ አጨሳለሁ ማምን እያለ ማንም አያገባው ምናምን እያለ እኮ ነው በቃ ስራ ያለ ስራ እንጂ አያገባችሁም እኮ ነው። እውነቱን ነው። ግን ለሳሪ ነው እንጂ የሚሰራው ለበረኛ ከባድ በረኛ እንደው ምን ባያስበውም ግን የትኛው ጌም ስለማይሮጣል እናንተ ማናቸው ልትዋችሁ ነው? ከዛ ጌም ውጭ ከሊቨርፑል ጌም ውጭ ያው እድለኛው ሊቨርፑል ጌም ግን የማድሪድ ጥሩ ነበር። የማድሪድ ጥሩ ነበር። ሁለቱም ጥሩ ነበር። ጎሎቹ በጣም ዋን ሳይድ ነው ግን ለእናንተ ኢንተረስቲንግ ነበር። በቃ ሊቨርፑል ሲቀጥቅጣችሁ የማታውቁት ነገር ነው። ሰፍ ያላችሁ ሲሞከረበት ለኛ ነበር። ኦፍሳይድ እኮ በተረከዝ ነው የጎሉ ምን ተናገረ እንትና ስሎት ምንድን ያለው ቀጥታ ማለት ባልችልም ሰው እድለኛ ለመሆን በጣም ሃርድ ወርከር መሆን አለበት። ሃርድ ወርክ ሰራ እድልክ ይበዛል አለ። ሃርድ ወርከር ነበር እድላችን በዛ። የኮናቴን ፋውል አይደለ ፔናልቲ ይባል የሚያከራክር አይደለ ኮናቴ የሰራው ፋውል በቃ ፔናልቲ ቢባል ዴት ማምለ ነው። ፔናልቲ ሊሆን አይችልም ስትሬት ነው የሚሰጠው እንጂ ላይ ቢሆን ግን እንዴት ሰጠው ተቻለ በቃ ፋውሉ ቁጥሩን ስለገፋው ማለት ነው። ግን እንደ አህልጣኛው አስተሳሰብ እንደ ዳኛው ለኪ ናችሁ ለኪ በዚህ ሳምንት ብሏል እኮ ከሊቨርፑል አሁን የተጫወቱት ከብዶኛል ብሏል እኮ አሁን እኮ 11 እኮ ተጫዋች እኮ ቀየሩት ሲጀምር 3 ተጫዋች ነው ያስቀረው ከሊቨርፑል ጨዋታ 3 ብቻ ነው የቀጠሉት። ጠንከር ብለን ነው የመጣው። እኛ ግን አሳርፏቸው ነበር አሁን ያሁኑ ጨዋታ ላይ እኛ ግን ብሊንክ አናደርግም ፕሪሚየር ሊጉ ላይ ሳውዛምፕተን ላይ ቤስት ቲማችን ነው ይዘን የገባ ነው። ተቸገረን ቢሆን አሸንፈናል። እንደዚህ እንደ አንቀብጥም ቻምፒየንስ ሊግ አይ ዶንት ቲንክ የምትቀጥሉ። እሺ ጌም ባይ ጌም እንሂድ። እኔ አሁን ያኔ እኮ ብለህ የነበረው ማን ነው? ሊቨርፑል ነበር ያልኩት ግን አሁን ሀሳብ አስቀይሮናል አይመስለኝም። አንተስ ይለኛል ብቸኛ ሰው ፔሲፊስ ነበር መሰለኝ። እኔ እኮ ነግሬ ነበር እኮ መላኩ እብድ ነው። የመላኩማ ምንድነው አጭሶ ነው ቅሞ ነው ምናምን ስትል አልነበር እዚህ ጋር ቁጭ ብለህ አትሌቲኮ አንድ ነው እኮ እንትን ያልከው ሰዓትም እኮ በቀን ለጊዜ እኮ ይሰራል። ሰዓት ራሱ የአትሌቲኮ ገና ሹር አይደለም። አትሌቲኮስ ሜትሮፖሊታን ሄዶ ያሻዋል እዛው ከተማ እኮ ጆታና እኮ ሜክሲኮ ሄደው የሚጫወቱት አይከብደውም። ያሻዋል እዛው አይደለም ባይዘው ጆታ አይደለም ሰማ እናልፋለን ማለታችን አይቀርም። ግን ይቸገራል። የሰራው ቡድን በዚህ በወጣቶቹ የሚደንቅ እንትናን አስጨንቃቸዋል። ካራባስካይ ባሎን ሰውዬ በፊት እንትና ይመቸኝ ነበር። እሱን ያስታውስ አጫወት ሮዝስኪ የሆነ ትንሽ የሆነ አጫወት እንደዛ ነገር ይመስል ነገር አለና ኳስ የሚያምርበት ሰው ጉሌ ማማ እንዳለ እንደዛ ነው። ያስጨንቀሃል ይሾታል። ደንበሌ ልክ እሱም አሪፍ በጣም ምርጥ ነበር። ግን ያኛው በጣም ተመችቶኝ በቃ የሆነ ስታየው የሚያምርበት ነገር አለ። የተለየ ጨዋታ ይመጣል ብለህ ታስባለህ? ምንም አይለኝም። እኔ ስሎት ማለት ነው ካጠቃ ይህን ሰው ያላቀውም አመቱም አላየሁትም ማለት ነው። በቃ ቲሙን ያውቀዋል። በሜዳችሁም አሁን አትጠቁ እኛ ውጤቱን ነው የምንፈልገው። አናጠቃም። ካጠቃ ሊቨርፑል ይገባበታል። አንድ ጎል ነው የምታስጠብቁት እናንተ አይደለም። በቃ ስልክ
በካውንተር ለጮት ሞካለው አም ነገር ችሎታቸውን አይተናል ዩናይትድ እንደሞከረው ማለት ነው which is የማድሪድ ሁሌ ያጫወት ሁሌ ደህና ቡድን ሲቀርበው ማይ እንደሚጫወት ኤንሪኬ የሚያጠቃት ሁሌ ቶርናመንት የሚሆነው እኮ ማይድ እኮ ከሊቨርፑል ጋር እኮ ማድሪድ እንደዚህ እየታሸ አይደለም ፕሪሚየር አንተ ሻምፒዮንስ ሊግ ፋይናል ሊቨርፑል አላሽውም እንዴ ኮርቷ ስንት ሴቭ አድርጎ አንድ ኳስ ቪኒ ሄዶ አግብቶ አሸነፈ እሱ ይችላል በቃ እኛ የምንፈልገው አሁን አቅማችን አይተናል ከፒኤስጂ ጋር ሳላስ ጉድ ሳላ እንዴ ሳላ ከተከላከለ ቲም ላይ ሳላ እኮ ሲከላከል ያጠቃ ቢሆን እሺ ከእንትና ጋር ሃዛርድ ጨዋታ ላይ ቢኖር ብለህ ማሰብ ሌላ ጊዜ 45 ደቂቃ ላይ አንተ አልተከላከል ካላጠቃው ይባረር ነበር ሌላ ጊዜ እንተዋለን ለምን እናስባለን ሞሪኒዮ አልተከላከልክም እያለ ይቀይራል ነበር ግማሽ ላይ እንደዛ አይደለም ያሸንፍላል ጌም ማለት ነው ብቻው እንደዚህ አይነት ቲም ላይ ማሰብ እኮ አይጠበቅብንም አይተነው እንዲኮ ችግር የለውም አይ ባላንዶራም ብቻ እንዳታጣ ብዬ ነው ወራ አናጣም ያው አናጣም 50 ምን ነገርኩ እንትሩ ከሆነ ሳላ ምንም እኮ ተስፋ የለውም ታውቃለህ ለምን 50 ጎል አይገባም ፕሪሚየር ሊግ ላይ ብቻውን ፕሪሚየር ሊግ ላይ ማለት ተጽዕኖ አይኖር ነገ የምትወርቁ ከሆነ ነው ማለት ለማይኖር ፕሪሚየር ሊጉ ብቻ ነው አንደኛ ወደ ባላንዶር ነው ወተን እንጣና ነው አንደኛ ቻምፒየንስ ሊግ ከጥቁሮች በጣም ችግር አለ አይደለም አይ ቪኒ ከበላ ቻምፒየንስ ሊግ እና ላሊጋውን ኦፍ ኮርስ ላሊጋው እንደ ባርሳና ራፊናስ ራፊና ቻምፒየንስ ሊግ ከበላ ነው አይ አትሊስት እነሱ ቀረብ ይላሉ ይታወቃል በቀረበስ አይሰጡም በቀረበ ነው የሚሰጡት ካልበሉ ባላንዶሩን ተውትና ሊቨርፑል ነገር ተስፋለው የለውም ወደሚለው አሁን አልፋለን አይልክ የሚቀጥለው ጨዋታ ላይ ሊቨርፑል የተለየ ቲም ሆኖ ይመጣል ማምለክ አታስተውት አንመጣም በቃ አንመጣም ሰውየው እኔ አጥቅቶ ከተጫወተ ፒኤስጂ ይገርመኛል 90 ደቂቃ በቃ እንዴትም ሆኖ ሜቢ ከሎ ብሎክ ወደ ሚድ ብሎክ ሄዶ በቃ በፕሬሲንግ ሳይጫወት በቃ ቦታውን ነገር አስጠብቃ ብሎክ ላይ ነው ብሎክ ላይ ነው ሃይ ፕሬስ ላይ የሚወጣ አይመስለኝም ሃይ ፕሬስ ከወጣማ በቃ በሮበርትሰን እና በአርኖልድ ቦታ ይሄዱብናል አይጫወትም ስለዚህ ሚድ ብሎክ ያደርጋል ሲመስለኝ ከዛ በኋላ ደግሞ መጀመሪያ የገባው ሰው ነው በቃ ከዛ ደግሞ ዲክቴት የሚያደርገው በደንብ ራይት ዲያዝን ደግሞ የሚያስገባው አይመስለኝም ካርትሶስ እንደ ሲቲ ጌም ካርትስ ጆንሰን ሳቦዛይ ነው ነገር ሚድፊልደር የሚያደርግ አይመስለኛል አይመስለኝም በቃ ስለዚህ ዳርዊን ኑኔዝ የግባ እየተባለ ነበር ዳርዊን ሎ ብሎክ ሄደን እንደ ባለፈው ላይ ያስጨነቅ ስለሚችል ሊገባ ይችላል ተቀይሮ እንደገባውና ከማርኪዩስ ጋር እኩል መጋጨት ስለሚችል ይሄ ታርጌት ማሞን ስለሚችል ማለት ነው ሌሎቹ ታርጌት ማሞን አይችሉም አብረው መጨረስ ስለዚህ እናልፋለን ታው ግን ከባለፈው አንፃር ስሜት እኔ መጀመሪያ ማግባት በቃ እቺ እንደይቃ ያዘ ፒኤስጂ እናልፋለን ፒኤስጂ ሊቨርፑሎች ምንም ቀድሞ ካገባ ፒኤስጂ በቃ እስከ 20 ምናምን ደቂቃ ድረስ ማግባት ከቻለ በጣም ታርጌት በጣም እሱን ታርጌት በቃ ፈርስት 50 ሚኒትስ እናስጨንቃቸው ማን በሆነ የሚመጣው እና ደግሞ ፈርስት 50 ሚኒትስ እንከላከላለን ረጋ ብለን እንከላከላለን የመጀመሪያውን 15 ብቻ ከዛ በኋላ ቀዝቀዝ ቴምፖ ይቀዘቀዛል የሆነ ከፍ ያለ የሆነ ሳለ እንደሞከራት ነገር ብቻ በዚህ ሆነ በዛ ተከላክለንም ቢሆን አስጠብቀን እንወጣለን ኦኬ እሺ ሁለት ጎል ዲፈረንስ ሊቨርፑል ተሸነፈ አይታየኝም ፒኤስጂ 2-0 እየታየኝ ነው 2-0 እንደዛ የሚሸው ፕሮባቢሊቲ አለው ሊቨርፑል ካጠቃ ማግባት አያቀታቸውም እንዴ ምንድነው ይሄን አይ ባለፈው እድለኛ ስላልሆነ ነው ሙሉ ሞከራው እድለኛ ስላልሆነ ነው እና አሪሰን በቃ በጣም እንትን እድል አይደለም ምንድነው እድል በቃ ምርጥ በረኛ አለን ይዞን ወጣ ምንድነው እድሉ the best player goalkeeper in the world አለን ይዞን ወጣ በቃ ምንድነው እናያለን እንግዲህ ለነገ ያድርሰን እናያለን ላኩ ስሙ ነው ላክ የእናንተ አይደለም አትሉንም አሊዛን ሌላ ምናየው ጨዋታ ማን አለ ማድሪድ ከአትሌቲኮ ማድሪድ versus አትሌቲኮ በጣም ኤክሳይቲንግ ጌም በቃ ሁለቱም ጌም እኔ በጣም በቃ ለማየት የሚያጓጓ ጌም ነው የማድሪድ በተለይ በጣም እኔ ተመችቶኛል ከማድሪድ ልክ ሲቲ ነው ቁጭት ላይ ያለው ለመጣርኩ ነው ያሰፍሩ አሁን እሱ ያሰበው አርብ በዚህ ይመጣ በተናል ከነማሊያ ነው ፒኤስጂ አልትራ ሆነን
ፍሌር ምናምን ጭስ አድርገን ምናምን ሊቨርፑል ይመጣል ከአስቶን ቪላ ተመለስን እኮ የሲቲ ስህተት እንዴት አያችሁ? ማድሪድ አልቫሬዝን አሳልፎ መስጠቱ አትሌቲኮ ላይ ምን ማድረግ አልቻሉም። እዚህ ቢሆን ቤንች ነበር የሚሆነው። ቤንች ነው ብሩ 90 ምናምን ግን የተጋነነ መስሎኝ ነበር። አሁን አቋሙ ላይ በጣም ጎበዝ ልጅ ነው ካለው የማርኬት ፕሪሚየር ሊግ ውስጥ እንደውም ለምን እንዳልቆየ ነው። አርሰናል እኮ ፈልጎት ነበር ግን 95 አትሌቲኮ በጣም ስቴኩን ከፍ አደረገው። ቻምፒየንስ ሊግ እና ላሊጋ ሊበላ እንታና አልቫሬዝ አሳራ አግኝቶ ቢኖር በስመ አብ አርሰናል ዘንድሮ ይገርም ነው። የአትሌቲኮ ምርኮኛ መሌ ሊበላ ነው አለ 95 አስወደደው አለ። አትሌቲኮ ላሊጋ እና ቻምፒየንስ ሊግ ሊበላ ነው ተስፋ አትከፍልም 95 አርሰናል ይበላ ነበር ለፕሪሚየር ሊግ እና ላሊጋ ቻምፒየንስ ሊግን ትበሉ ነበር። እንዲቀላል ይከፍላል 95 እኔ መሰላት አይበሉም ነበር ግን ያው ጥሩ ወተኛው ነበር። ቻምፒየንስ ሊግ ማ እንደምንበላ እኮ ባለፈው ወራንበት አይደል? ጨርሰናል። እስቲ ስቴፕ ባይ ስቴፕ እንግባክ ማድሪድ ሰባት ጎል አገባ። ካሁንማ ጠበቅነው ግን አልተጫወተም። መሰለኝ ማድሪድ ግን የመጀመሪያው 15 ደቂቃ ዶሚኔት ተደርጓል። አይ የመጀመሪያው ሜዳው ላይ ምን እንደመሆኑ ትንሽ እየተበለጠ ይመስለኛል። የማድሪድ ለምን አትሌቲኮ አሪፍ ነበሩ በጣም አትሌቲኮ ጥሩ ነበር ግን ማድሪድ ጥሩ ጀመሩና የሆነ ሰዓት ላይ ግን በቃ ያ መስበር አቃታቸው። በቃ ማድሪድ ለገሩ ቻምፒየንስ ሊግ ላይ ሞመንት ነው የሚፈልገው። ሞመንት እሱ ነው ፐርሰናል ሞመንት አላቸው ሁሉም ልጆች እና ሁሉም እንኳን ያን ከፍ ያለ ሰው አሁን ሮድሪጎ ያን እንኳን በቃ በራሱ ፈና ገባው። በቃ እንዴት እንደሮጠበት ማማማታው በቃ የሚገርም ጎል ነገር which በቃ እንደ አልቫሬዝ ጎል ማለት ነው። ሮድሪጎ በጣም አንደርሬትድ በጣም ይነገራል። ከሁሉም ሮድሪጎ ባይኖር እኮ ማድሪድ ያ ሁሉ ዋንጫ ያነሳም ይባላል። በጣም በቃ አይ ሳይ ነበር። አሁን እንደዚህ ፍጥነታቸውን እያየው ማን ነው አርሰናል የሚያቆመው? እኔስ ኤቭሪ ሞመንት ላይ ሳይ ነበር። አሁን ከበለሳም ካላፊዮሪ ወደ ፔጅ ነው ማላየው ነበር። ከዛ ማይድን እያየው ቀድሞ ነበር ከዩፕጊ ከየትኛውማ ማይድን እናሸንፋለን ብዬ ነበር። እዚህ ጋር ማይድን እናሸንፋለን ማን ብዬ ይሮጡታል። ከዛ አሰብኩት ምንድነው ሮበርትሰን እና አርኖልድ በዛ በቃ ነሱ ኮለዛው አትሌቲኮች ፊት ናቸው ይሮጣሉ ማማምን ነገር ግዳዳዎች አድርገን ግን ታላቅ የሆነ ኳሊቲ ትንሽ ከፍ ዲፈረንስ እንዳለው ከአትሌቲኮ ማይና ከማድሪድ ታያቸው ዲፈረንስ እና እንደዚህ ሲሆን ሊቨርፑል ምን እንደሆነ ያሰብኩ ነበር። ግን ደግነቱ ዝም ብዬ አጥቃሚ አሰልጣኝ የለና ደግነቱ ሊቨርፑል ያልፋል እናያለን። ሌላ ኮንሰርን ልሰጠው የሚገባ ጌም አለ እንዴ ማድሪድ። ቆይ ግን ምን አላችሁ? በቃ ማድሪድ ያልፋል ብላችሁ ወሰናችሁ እንዴ? ማድሪድ ያልፋል። ኧረ እኔ ባለፈው በጣም ፈርቼ ነበር ያልኩት ማድሪድ ያልኩት አትሌቲኮ ማንኳን ነበር። አሁን ማድሪድ ያልፋል በቃ ልክ ምንም በቃ መለለ በሜዳቸው ድል ከዛ ደግሞ እንታውም ቤሊንጋም ደግሞ ይመለሳል። ክላስ ቤሊንጋም እንደውም በጣም ተባለ በጣም ቲሙ ላይ የሚጨምረው ነገር በጣም ትልቅ ነገር ይጨምራል መጥቶ ከዛ ቤቱ ይሄዳል። ምንም አሁን እዚህ ቲም ላይ ቤሊንጋም ሲጨመር በጣም ገራሚ ነው የሚሆነው። አይ ማድሪድ ያልፋል በቀላሉ ገራሚ ሆነ እንመድብ ልል ነበር አይቸገርም እንመድብ ልል ነበር አልኩኝ። ከዛ እዚህ ጋር የለም አርብ እንመጣለን እኮ የዛኔ እኮ ይታያል። እሺ አሁን ትልቁ ጨዋታ ኧረ ምንም ግልጽ አይደለም። ትልቁ ጨዋታ አርሰናል ከፒኤስቪ እንዴት ነው ትልቁ ጨዋታ? አሁን እኔ እንጃ ኮቺንግ ስታፍ ራሱ ሳይጫወት አይቀርም ነው ገብቶ አሁን እንዴት ያስወጣ ያገቡት አርሰናል በጣም ፒኤስቪ እንትን የሚለው ይወጣሉ። ቀበጥ ነው የልብ ሰማቸው በቃ አርሰናል አጥቂለው ምናምን ሲባል እንቲማ እናጠቃለን ኑኖ ሲል ሰሙና ከማድሪድ ደርቢ ሲቀይረው አርሰናል ቦክስ 6 ሰው አለ ኳሱ ያለው እኮ የፒኤስቪ ቦክስ 6 ሰው ነው አርሰናል ጨዋቾች አሉ ዝም ብሎ ይጫወቱ ማለት የተዘናመ መንፈስ ይዞባቸው ሄደ። ፔሪሲች እናሸንፋቸዋለን አለ አበላሻቸው። በፍጹም የማይመስል ነገር ነው። ሳላፊ ሪኮ ራሱ ያጥቂ ጎል ያገባው ያጥቂ እሱ በፊትም እኮ አጥቂ ነው ተጠቀመዋለሁ እያለ ነበር እኮ እንዳልተናል ኢስዳን አልቋል። ዶማውን እኮ ደጋፊ ራሱ አይገባም። አሁን ትኬት ሁሉም ቦታ አለ መግባት በቃ ለሚፈልግ ሰው ኦፕን በቃ ፒኤስቪ ራሳቸው ጨርሰውታል። በቃ ሁሉ ጨርሰውታል አርሰናል ጌሙን ሊያሳርፍ የሚቻል ምናምን በሚለው ብዙ አሰልጣኙ የማ የፒኤስቪ አጉል ይሄ በቃ ፊሎዞፊ ልከተል የሚል አይነት እንዴ
አርሰናል እንዴት ማሸነፍና ማቆም እንዳለበት አውቃለሁ። ይሄ እንዴት አይ በቃ እኔ የራሱ ጉዳይ ፊሎዞፊ ይበልጥብኛል ከውጤቱ ብለህ የማይገባኝ አካሄድ ፒተር ቦዘን ይባላል ግን ፊሎዞፊ እንዳለው አውቃለሁ በራሱ አይነት አጫዋታ ሆላንድ ነው ኦፍ ኮርስ አለው እና ግን ቡድንህን ለውጤት መዳረግ እየቻልክ እንዴት ራስን ለነገሩ ለዩናይትድ ቁስል ተነክቷል እያሉ ነበር ሰባት ሲገባ ቁስላቸው ተነካክቶ ነበርና አልተመቻቸውም ነበር 8-2 ደግሞ ቢሆን ምንም ከዛ ጋር እኮ አይገናኝም ውጤት ይዘህ ነው መውጣት ያለብህ ቻምፒየንስ ሊግ እንደዚህ አይነት ስለ የሊግ ጨዋታ ቢሆን እሺ ይገባኛል እንዲህ ጥሎ ማለፍ ሲሆን ግን እንዴት አድርጌ ላሸን አሁን ስሎት በቃ እንዴት አድርጌ ነው ይሄን ቡድን ማሸነፈው ነው እንጂ እኔ ማጥቃት ነው ያለብኝና በቃ ፊሎዞፊ አልወደድኩም ፒተርቦሽ ያለ ሙዲ ይዘ በደም አድምጥ ለዩናይትድ ምን ያህል እንዲቆ አይ አሪፍ ነው ከረፍት ቤት አስተኛችሁ እኮ እንደውም ሰላም ለመቋጠር የሚቀመጥ ለመቋጠር አይመችም እኔ ማድሪድ ነበር ሳይነበረው ስራ ማላጣው አርሰናል ያን ጌም እንኳን ባቋጠር ሁለተኛውን ጌም ያው ነው እንቋጠር ነበር አሁን ዘና ብለን የእንትን ነው ያለን ማንቸስተር ማድሪድ ሲቲ ሊሆን ይችላል ማንቸስተር ሲቲ ግን ቀደም ሲል ጀምሮ አርጌም አለ ቦሊሲያ ከሊል አንድ እኩል ያለቀው በሊል ሜዳ ነው ፊንግስቱ ጋር እኔ ዛሬ ሳምንት ያልኩት ነው I couldn't care less 10ኛ ነው ዶክተር ኦኬ 10 ነው 10ኛ ሊድስ ቪላ ባይዘው ደሞስ ቦሪንግ ጌም ነበር አይቻለሁ ደህና ነበር ወረበለ እኔ ከረፍት በኋላ ከሆነ ሳባ ሰውኩኝ እኔ ደግሞ ከረፍት ከሆነ ሳባ የፕሪሚየር ሊግ የሻምፒዮንስ ሊግ ኖካውት ስቴጅ አይመስልም በቃ ያው ማዳረሻ ታውቃለህ እኮ ተጀምርኩ እንትኑ በዛ የምታየው ከሆነ ሊሆን ይችላል እንደ እግር ኳስ ጨዋታ ግን ያዝናና ነበር ያን ያህል አሰልቺ የሚባል ጨዋታ የሆነ በቃ ኖካውት ስቴጅ ሻምፒዮንስ ሊግ ነው በቃ ያላ ወጥረው ጨዋታ ነገር ዝም ብለው ኳሱን ቪላ በጣም ነው የሚስተው ግን ኦሬዲ አልፎጀም እድል አግኝተው ነበር አንዳንድ የቋጠሩ ነው ቪላ ፒኤስጂ ባለቀ ሰዓት በእናትህ ሁለት ጎል አግብተው ባለቀ ሰዓት አንዱ አሴንሲዮ ፔናልቲ ማምና ሌላ ባርሳ ከቤኔፊካ መሰለኝ እሱም የተበላ ቁም ነው ባርሳ በሜዳው ነው የሚጫወተው ቤኔፊካ ጥሩ ቡድን ነው ያው ሊታገልህ ይችላል እሱም ዘግቶ ግን አምሹር ሜዳውን ያሰፋብህና በቃ እንደ ቀልድ ይጫወትባል ስለዚህ ባለፈው ከገመት ነው ብዙም በቃ የወጣ ነገር አይመስለኝም ከቀየር ሊቨርኩሰን እንደዛ ሊቨርኩሰን ከሙኒክ ሁለታችን ሊቨርኩሰን ነበር ያልፋል ያለው ይሄ እኮ በጣም ግልጽ ነው ኬን አልጃቢያኖ ምናምን ብሎ ነገር ያለው እኮ ልምድ ፉትቦል ሄሪቴጅ አተር ዎክ ነንሰንስ ብሮ ሾንዳይሽ እዚህ ኳስ ምናምን ፉትቦል ሄሪቴጅ ብሮ በእግርና አይ በእግር አይደለም በሄሪቴጅ ነው ሙኒኬትም አይደርስም እኮ አለም እሱም እኮ ሙኒክ እኮ ይወድቃል ብሏል እኮ የሆነ ሰለ ይወድቃል ግን ሌቨርኩሰን ይወድቃል ብሎ አልተጠራጠረም ጃቪ ያምና ላይ ተበክሉታል እንደው ካምፓኒ በልቶት ወይ ካምፓኒ ወይ ሲሚዮን ምን እንደምትል የዛኔ እቺ ካምፓኒ የዛኔ ተናግረ እና ያም የሞተ የሙኒክ ደጋፊ ምን እንደሚል አይቼ እዚህ ያሉት ከፒሲቪ ኮች ቀጥሎ ግን ሊግ ታይትል የሚበላው እሱ ነው ሁሉስ ቻምፒየንስ ሊግ ሊድ የሚችለው እሱ ነው ሙኒክን እኮ አንተ ብታሰለጥን አታስበለው ሙኒክን ያሰለጠን ሚኒመም ሪኳየርመንቱ የሚጠበቅበት ሊግ መብላት ነው ትንሹ ነው እነሱ አያስቡትም እንደ አሎንሶ አይነት አሰልጣኝ ማለት አሎንሶ አምና ሙኒክ እንትና ነበር ማን ያባረሩት አሁን የጀርመን ምናምን የሆነው አረ አይደለም ናግልስማን አይደል እንዴ ይዞት ነበር የሆነ ሰዓት ከናግልስማን በኋላ እንትና መጣ የቼልሲ ያንተ ቻምፒየንስ ሊግ ቱሄል ግን በቱሄል ግን ሳይሆን የነ ስፔሻል ቲሞች አሉ ከስንት አንደኛ ወጡ እንደ ሊቨርኩሰን አይነት ቲሞች ኢንቪዚብል ቲም እኮ የገጠመው ካምፓኒ አትናገር ታዲያ ካምፓኒ ይሄንን ኢንቪዚብል ቡድኑን እኮ ነው ያን ያህል ሳይሸጥ መጥቶ አሁን እያሸ 11 ነጥብ ርቆት ያለው ከስንት አንድ ጊዜ የሚገጠም ነገር ነው ያለው እንትኖች በዛው ሊቀጥል የሙኒክ ስኳድ እና ሊቨርኩሰን ሁለተኛ እኮ ነው እኮ የሙኒክ ስኳድ እና ከሊቨርኩሰን አታዋድረውም የሙኒክ ስኳድ ይሄ እኮ ያምናው ስኳድ እኮ ያምናው ስኳድ ነው እና ታዲያ ለምን አላወዳድረውም
እሺ ግን ስኳድ ዋይዝ በጣም የሚበልጠው ስኳድ ያለው ሙኒክ አንዳንድ ቲሞች ፐርፎርም ያደርጋሉ ከአቅማቸው በላይ እንደ አሁን ለምሳሌ ሌስተር ሁለተኛ አልጨረሰም በቀጣይ እኮ እሱን እኮ ነው የምልህ ሌስተር እኮ ሁለተኛ እኮ ነው ሌላ ደህና ትልቅ ነገር ጥሩ ነገር ግን በአንድ አመት ፕሪሚየር ሊግ እንደዛ በልቶ ይወዳል ያ አመት ማለት እንዴት እንደዚህ ጨረሰ አትለው ያኛው ገራሚው ሲዝናቸው ነው ከስንት አንድ የሚፈጠረው ነገር አሰልጣኙን አላጡ ተጫዋችም ያን ያህል አላጡ ሌስተር ምን አጣ ሜሲ አለ ኦኬ ሌስተር እንኳን ካምፓኒ ተጫዋቹ ተቆጣጣሪ ግን አይ በዛው አቋም ይቀጥላል የምትለው እኔ ቲም አይደለም የተገነባው እኮ በጣም በቃ የዛን ሰዓት ሁሉም በቃ ቤስት ነው ፐርፎርማንሳቸውን አወጡ አሁን እኮ ነው ከ3 ሊዞሩ በኋላ ይያላችሁ ያላችሁት የዛሬ ሳምንት እኮ ይፈትኑታል ሜሳ አሁን ይኸውልህ በደንብ ሊያሸው ነው እናሰልጣኝ እንዲህ ያደረገው ነው ማለት ነበረበት ይፈትነዋል ብለን ነበር ማመርኩ ቢታሪያ ሙኒክ ሶሪ በለው እውነት ካምፓኒ ሶሪ በለው ካምፓኒ ሶሪ በለው ባለፈው ብየዋለሁ አሁንም ቢሆን ካምፓኒ ሶሪ ሙኒኮች የሚሰሩት አሰልጣኝ እኮ ነው እስካሁን ስቲል እንዴ ቴና ግምጣልን ምናምን ነገር ግምጣልን ኢምፖሲብል ቴና ግምጣልን እንደግምታችን እየሄድን ነው ማለት ነው እኔ ሊቨርኩሰን ምንም አይልም ሌሎቹ እንደ እኔ ፒኤስጂ ቀይሬያለሁ የኔ ነው እስካሁን ፐርፌክት አትሌቲኮ ተሸንፏል እኮ ምን ፐርፌክት አይደለም እሱማ ፒኤስጂም ተሸንፏል ግን ማን ያልፋል አልከውና ፒኤስጂ እና ታዲያ ባንድ ጨዋታ ነው አይ እሱማ እንደዛ ኮን ይመለሳል ሊቨርፑል ያለበሸርፋ ያልዞረ የለም ያንተ ነው አክቹሊ ፐርፌክት ምንም እኔ የመረጥኩት በቃ ትክክለኛ አላ በቃ ገገባ ቦሪንግ አሎንሶን ያዋረደኝ እንጂ ደርሰን ነበር ሬጉላር ይሆነ አርሰናልስ አርሰናል ካልፋል ብያለሁ ሚራክል ቢታሪያ በጣም ባይባል ጎስት ብለናል የዩቲዩብ ጎስት ሁለተኛ ደስታው ሚራክል አልፈን በል ሚራክል ነው የምጠብቀው አለ እንግዲህ ሰባት ሁለተኛ ሚራክል ነው እነሱ በጣም ትልቅ ነገር ፈይነባቸው ነው እሱ በዛኛው ሳይድ ነው አኩ ሚራክሉ ያንዱ ሳንቲም ሌላኛው ሚራክል ስለዚህ ሌላ የሚሆን ነገር አለ አዲስ ቢፈጠር ነገር አይኖርም ያ አረባካ አይፈጠርም ከውጤት በኋላ እንመለሳለን ለእናንተ ሊቨርኩሰን አራት አይገባም ሪትስ ደግሞ ተጎዳው ነው ሪትስ ተጎዳን ሪትስ ነው የሚባለው የሊቨርኩሰን 10 ቁጥሩ ሪትስ ተጎድቶ አይቻለሁ ተጎድቷልና walk in the park ብለው ግን በጣም አብሶ ነገር ብዙ ሁለቱም ጌም ኤክሳይቲንግ ሁለቱ ጌም ኤክሳይቲንግ ጌም ነው ነገር which is ዛሬ ፖስት እናደርገው ዛሬ ሊቨርፑል እና ፒኤስጂ ባርሳ እና ቤኔፊካ አርሊ ማለቅ የሚችል ጌም ግን ደግሞ በትንሽ ስህተት ደግሞ በትንሽ ጥሩ ነገር ደግሞ ከቆየ ከረዘመ ጎል ሳይገባ ከቆየ ደግሞ ሰከንድ አፉ ብዙ ነገር ሊፈጠር ይችላል ሴም ቲንግ ሊቨርፑል ጋር ከፒኤስጂ ስለዚህ ሐሳባችሁን የለወጣችሁት የለም ከሱ እጭ እሱ ፔጂ ብሏል ፔጂ አልኩ ነው ሊቨርፑል ትቻለው ወይላላላላ ያልፋል ፔጂ ራሱ ሲቲ ዩናይትድ ይላል ብስሩ ገግመን ነው በቃ ዌልካም አንተ ፔጂ ነህ ቆይ አንተ ፔጂ ነህ ከመጀመሪያው ፔጂ ቆይ አንድ ጊዜ አንድ ተረጋጋ አንተ ፔጂ ያልፋል ነው የምትለው የሊቨርፑል ይልካል አንተም ፔጂ ያልፋል የሊቨርፑል ይልካል አንተም ፔጂ ያልፋል የሊቨርፑል ይልካል since day one ነው ማለት እሺ እንጫጥራለን በቃ ይታይልኝ ነው በቃ ምለው አሁን የሚያሳዝነው ብቻዬን የሆንኩት አትሌቲኮ ላይ ብቻ ነው ከጨዋታው በኋላ ይታይልኝ ይሄ ቦታ ማይደርስ የለም እንመጣለን አርማማ ወይ ያመናል ወይ ምናምን ሊቨርፑል ካለ ዳይመንሽን ይችላል ቤታችሁ እየመጣው ነው I think ግን አንፊልድ ላይ እኮ ነው እንደው ንቀታችን እኮ ነው እንጂ ምን ልዩነት አለው አርሊግ ልዩነቱማ ደጋፊ ነው ቶሎ ካገቡ ያን ሜዳ ታቋለ ዩል ኔቨር ወካሎ ይላል ጭጭ ነው ቶሎ ከገባ ጭጭ የበለጠ ይገባል ግን
እየገፋ ከሄደ እነሱ የሆነ ፋይቲንግ ስፒሪት ምናምን የሚያሳዩ ከሆነ ግን ሊከብድ ይችላል። በጣም ደጋፊ የሚመሳሰል ፋየር እባካችሁ ፔስጂ ሊቨርፑል ሁለቱም መብላት የለበትም። ስቴዲየም ቀውጢ ስቴዲየም ነበር እኮ ባለፈው ቀውጢ ነበረ። ቀውጢ ነበር ግን መስሚያችን ተጣረግን ተከራከረን አንድ ጎል አገባን ላጥ ወደ እድለኛ ሆኑ በቃ እንደዛ ሁለቴ እድል አይጎበኝህም እናያለን እና ተመሳሳይ የሆነ ሂደት ከሆነ አብረን የምናይ ነው ዛሬ ትልቅ ጌም ተጫወቱ ነው እናንተ ሁለታችሁ ማልፋችሁ ከማሪዮ ጋር ቆርጠናል ኦሬዲ ቲኬት ከአትሌቲኮ ጋር እንዴት እያየሽው ነው ግን ከማድሪድ ጋር ነው ያየሁት ያለሁት ልክ ነው ከአትሌቲኮ ማድሪድ ጋር ጸዴውን ሰው ነው እየፈለገችልሽ አርሰናል ማሳየት አለብን በደንብ ያው ከዛ ከፒኤስጂ ጋር አልፈን ለካራቦ ካፋያን ስንጫወት እንመጣለን እንግዲህ መች ነው ፕሮባብሊ እሑድ አይለቀቅም እዚሁ አውራው ተምን ይደርሳል ቼልሲ ከአርሰናልም ስላለ እኔ አላወራም እዛ ላይ ጎርደንን በቀይ ወጥቶ በማይረባ ነገር በእናትህ አይገባም እንዴ ፍጻሜ አይገባም በእናትህ መጥቶታል ልጁን ሊገለው ኧረ ሊገለው ዝም ብለው ሙድ እየያዘ በእናትህ ማይረባ ነው ፊቱን በደንብ ገፍትሮታል ማይረባ ዳኛ ነው ማሰብ ነበረበት ጎርደን ሲቲ ስተፍ ካፋያን ያለብክ በጣም መች ነው ከብራይተን ኤፍ ኤ ካፕ ከብራይተን ማን ፎል ነው የሰራው ማይረባ ልጅ ዛሬ ደግሞ ይሳቅ ደግሞ ትጎዳለች ይሳቅ ዛሬ አይገባም የዛኔም እያነከሰን ይወጣው እኮ ብራይተን ለሊቨርፑል መቆጠብ አለበት እንዲገባ ነው የምፈልገው ፋንታሲ ፊት ለፊት ጥሩ ስክሪፕት የሚሆነው ማለት ሊቨርፑል ነገ ይወድቃል እሑድ ቢሸነፍ ማይ ጉድ ሰላም በጣም አሪፍ ነበር ከዛ ሜይ ላይ ነው በቃ ምን በቃ ይብሉ ምንድነው ሜይ ላይ እነዚህ የማይረቡ ሼቦች ናቸው እስከዛም ተቆዩ ጥሩ ነው እነሱ ነበር የምትፈልገው የማይረቡ አንተ እነሱ ነበር እንደምንፈልገው እሱም ብሉ ይሄ በቃ ሰላም አስከባሪ ጆሮውን ያዳኑልክ ሰላም አስከባሪ ናችሁ እንባ ጠባቂ ከቻምፒየንስ ሊግ ድላችን በኋላ ይጣፍጥላችሁ ስሩለት ያረጋግጣል ፒኤስቪ እንበለዋለን ቻምፒየንስ ሊግ ድጋሚ ያርገው እንደ ሁኔታው እንደ መንገዱ የመጨረሻ ነጥብ አላችሁ that's it እናመሰግናለን ከሽንፈት በኋላ የምንገናኘው ከሊቨርፑል ድል ለፒኤስጂ እና ለማድሪድ ለአትሌቲኮ ማድሪድ በላ ይሁን ነገር ካስቶ ቢራ ጋር ለንጌም ያስብ ቀጣይ ጌም ነው እንደተለመደው ላይክ ፎሎ ሼር ማድረጋችሁ እንዳትረሱ ቲክቶካችንን ገብታችሁ 1000 እየተጠጋን 1000 እየተጠጋን ነው በጣም የሸመጠጥነው ወደ ላይ ገና እንሄዳለን ደስ ይላል ቻው እንግዲህ ባይ